ንግግር ባለመቻሌ የተነሳ የመቀርባቸው ሴቶች ሁሉ ይሸሹኛል። የማገኛቸው ሴቶች ሁሉ ጉንጭን በጥፊ ሳያነዱት አሊያ ደግሞ ፊቴ ላይ ውሃ ሳይቸልሱ አይሄዱም። ከሁለቱ ከዘለለ ደግሞ ትከሻዬን በያዙት ቦርሳ ያወልቁታል። አንደኛዋ ቴክስት ላይ ስታወራኝ እኮ ኩል መስለኸኝ ነበር፣ ለካ ኮልኮሌ ነህ ብላ ፊቴ ላይ ውሃ ቸልሳ ትሄዳለች። ግራና ቀኝን አይና ብርጭቆ ውስጥ የተረፈውን ውሃ አንስቼ እጠጣለሁ። ሌላኛዋ ደግሞ ስትታይ እጅ የምታስቆረጥም ሰው ነው የምትመስለው፣ ወሬ ግን እጅ ነው የሚለው ምን ይመስላል ብላ ግራ ጉንጬን በጥፊ ታነደዋለች። እኔም ግራህን ለመታ ቀኝን ስጠው ሚለውን የፈጣሪ ሕግ ለማክበር ያልተመታው ቀኝ ጉንጬን እንድትደግመኝ ዞርላታለሁ። እሷም ያለምንም ርህራሄ አዙራብኝ ትሄዳለች። እኔም ጉንጬን እያሻሸው ወደ ላይ አንጋጥጥና ጌታ ሆይ ከሷ ርህራሄ ባላገኝ ሕግህን በመጠበቄ ግን ካንተ የነፍስ ዋጋ እንደማገኝ ተስፋ አረጋለሁ ብዬ ተክዛለሁ። ሌላኛዋ ተረኛ ትመጣና ደግሞ ውይ እኔ በአንድ ቀን እንደዚህ አቅለሽለሽከኝ እናቴ ሁሉ ዓመት እንዲቻለች ግን እርጉዝ ብሆን ኖሮ ሰው መግደል አማረኝ ብዬ አንተን ነበር ምደፋ ብላ ተነስታ ትንሽ ከሄደች በኋላ ተመልሳ ትመጣና ውስጡ ድንጋይ ተቀጠቀችበት ይመስል በሚከብድ ዘንቢል በሚያህል ቦርሳ ትከሻዬን አውልቃኝ ትሄዳለች። ያላየሁት የጥፊና የዱላ አይነት ባለመኖሩ ለራሴ ብዙአየሁ የሚል ቅጽል ስም አወጣሁለት።